ቢስሚላሂ ራህማን ራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶቼ አላህ ሰባት ቁጥርን እንደሚወድ ካሁን በፊት ተነጋግረን አሳልፈናል። እስቲ ደግሞ ሰባት ቁጥርን ዛሬ በሰፊ እናያታለን። በመጀመሪያ ደረጃ የሰው ልጅ አፈጣጠር በሰባት ዙር ነው አላህ ሱብሓነሁ ወተዓላ ጀለ ጀላሉሁ የፈጠረው። ሁለተኛ ደግሞ አደዱ ጠበቃት አልአርድ ሰብዓ፣ መሬት ሰባት ነች። አደዱ ጠበቃት ሰማኢ ሰብዓ፣ ሰማያት ደግሞ ሰባት ናቸው። አደዱ አያም አልአስቡኢ ሰብዓ፣ ሳምንት ማለት ነው። ከሰኞ እስከ እሁድ ሰባት ቀን ነው። አደዱ አብዋብ ናሪ ሰብዓ፣ የገሃነም በር ሰባት ነች። አጠዋፉ ሐውለ አልካዕባ ሰብዓ፣ ካዕባ ሰው ዚያራ ሲያረግ ሰባት ጊዜ ነው ጠዋፍ የሚያደርገው። አደዱ ቃራት ልዓለሚ ሰብዓ፣ ዓለም ላይ ያለው አህጉር ሰባት ነው። እና አጠዋፉ በይነ ሰፋ ወልመርዋ ሰብዓ፣ ሰፋና መርዋ ማለት ነው። ሰው ልጅ ሐጅ ሲያረግ ሰባት ጊዜ ነው። አደዱ አያት ሱረቱል ፋቲሃ ሰብዓ፣ ሱረቱል ፋቲሃ ሰባት አየት ነች። አልመዓድን ረኢሰቲ ፊል አርዲ ሰብዓ፣ መሬት ውስጥ አላህ ሱብሓነሁ ወተዓላ የፈጠረው ኤሌመንት ሰባት ነው። ዋና ዋናው ተክቢራቱል ዒደይን ሰብዓ፣ ሁለቱም ዒድ ማለት ነው። ዒድ አልፍጥርና ዒድ አልአድሃ ሰባት ተክቢራ ነው ሰው የዒድ ሰላት ሲሰግድ ማለት ነው። አለዚነ የዚሉሁም ላሁ ፊ ዚሊሂ ሁም ሰብዓ፣ ቅያማ ቀን ማለት ነው። አላህ ሱብሓነሁ ወተዓላ በእኔ ጥላ ስር ይቀመጣሉ ያሉ ሰዎች ሰባት ናቸው። አደዱ ጀመራት ለቲ የርሙናሃ ፊል ሐጂ ሰብዓ፣ ሰው ልጅ ማለት ነው ሐጅ ሲያረግ ትናንሽ ጠጠር ሰባት ጠጠር ነው ሶስቱም ጀመራት ላይ የሚጥሉት ማለት ነው። በመጨረሻ ደረጃ አደዱል አልዋኒ ሰብዓ፣ በዚህ ዓለም ላይ የሰው ልጅ የሚጠቀመው ከለር ሰባት አይነት ከለር ነው። ስለዚህ ወንድሞቼና እህቶቼ አላህ የቁርአን ፓስወርድን ተምረው ከሚያስተምሩ ያርገን። ወልሐምዱሊላሂ ረቢል ዓለሚን። ዱዓ አርጉልን። እንወዳቸዋለን፣ እናከብራቸዋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።